ሰላም ክቡራት ተመልካቾቼ፣ አሁን ይዤላችሁ የመጣሁት ዴይሊ የምትጠቀሙበት የአየር ቲኬት አቆራረጥ ስቴፖች ነው ማሳያችሁ። እነዚህ ስቴፖች አሁን ካያችሁት ወይ ከኔ ጋር ፕራክቲስ ካረጋችሁት የቤተሰባችሁና የእናንተ እንግልትና የገንዘብ ወጪ ትቀንሳላችሁ ማለት ነው። በዚህ በሚያሳያችሁ ስቴፖች ከኔ ጋር ፕራክቲስ እያረጋችሁ ከኔ ጋር እንድትቀጥሉ በአክብሮት ጋብዛለሁ። አሁን ማሳያችሁ የቤተሰባችሁና የእናንተ ችግር ነው የሚፈታላችሁ ማለት ነው። ምክንያቱም እዚህ ቀላል ነገር ባለማወቃችሁ ግን ብዙ እየተንገላታችሁ ወይ ብዙ ገንዘብ ያወጣችሁ ነው አየር ቲኬት ለመቁረጥ ማለት ነው። እኔ ማሳያችሁ ግን ቀለል ባለ መንገድ በሞባይላችሁ የምትሰሩት ስራ ነው ማሳያችሁ ማለት ነው። በቀላሉ ነው በሞባይላችሁ ነው የምትሰሩት ማለት ነው። ፒሲ ካላችሁን በፒሲ መስራት ትችላላችሁ። አሁን ማሳያችሁ ግን በሞባይሉ በቀላል የምትጠቀሙበት መንገድ ነው ማሳያችሁ ማለት ነው። ወደ አጠቃቀሙ ስንቀጥል መጀመሪያ የኢትዮጵያ አየር መንገድ አፕሊኬሽን አለ። እሱ ራሱ ከፕሌይ ስቶር ዳውንሎድ አድርገን ነው የምንጀምረው። መጀመሪያ ፕሌይ ስቶር እንገባለን ማለት ነው። ከዛ እዚህ ሰርች ባር የፕሌይ ስቶር ሰርች ባር ኢትዮጵያን ኤርፕሌን አፕ ብላችሁ ነው ሰርች የምታደርጉት። እዚህ ይመጣላችኋል እና እዚህ ሰርች ታደርጋላችሁ ማለት ነው። የኢትዮጵያ ኤርላይንስ የሚል አፕሊኬሽን መጥቷል። የኢትዮጵያ ኤርላይንስ ሎጎ ራሱ ያለው ነው ኦሪጂናሉ። ሌላው የሚያሳስትም አጋጣሚ የለውም፣ ግን በእናንተ ሞባይል የሚያሳስት ነገር እንዳይመጣችሁ የኢትዮጵያ ኤርላይን ሎጎ ያለው ነው ኦሪጂናል አፕሊኬሽኑ ማለት ነው። ለእነሱ ደግሞ ኢንስቶል እናደርጋለን ማለት ነው። ብዙ ስቶሬጅ አይዝም፣ 65 ሜጋባይት ነው። ስፔስ ሚዝ አፕሊኬሽን አይደለም። እዛው አፕ አውርዳችሁ በቀላሉ በሞባይላችሁ መጠቀም የምትችሉበት መንገድ ነው ማሳያችሁ ማለት ነው። ኦልሬዲ አፕሊኬሽኑ ኢንስታል አድርገው ጨርሷል። ዘን እዛው ኦፕን የሚል አለ። በዛው ኦፕን ብለን እንከፍተዋለን ማለት ነው። ዘን እዚህ የሚመስል የኢትዮጵያን ኤርላይንስ ኢንተርፌስ አምጥተልናል። መጀመሪያ ላንጉጅ የሚል አለ ማለት ነው። ላንጉጅ ከራሳችን ፊት የሚያደርግ ላንጉጅ መምረጥ አለብን። የተለያዩ ላንጉጆች አሉ። የኢትዮጵያ የስራ ቋንቋዎች የሚባሉ አሉ፣ ብሎም የኢንተርናሽናል ቋንቋዎችም አሉ። በዛ ለራሳችን ፊት የሚያደርግ ላንጉጅ እንመርጣለን ማለት ነው። እኔ እንግሊሽ ነው የምመርጠው። ኮንፊርም እንለዋለን ማለት ነው። እዚህ አለው ኖቲፊኬሽን ይላል። እኔ ኖቲፊኬሽን አልፈልግም እለዋለሁ። ከዛ ፕራይቬሲ ፖሊሲ አግሪመንት አምጥቷል እና አክሴፕት እንለዋለን። ዘን ሎኬሽን ትፈቅዳላችኋል ወይስ አትፈቅድም እያለ ነው። እኔ አልፈቅድለትም፣ ምክንያቱ አሁን ለእናንተ ለማሳየት ብቻ ስለምጠቀምለት ማለት ነው። እኔ ሎኬሽን በሚያስፈልገኝ ሰዓት ነው የምከፍተው ማለት ነው። እኔ ዶንት አለው ብያለው። ዘን እዚህ የሚመስል ኢንተርፌስ አምጥቶልናል ማለት ነው። ፍሮም ኤንድ ቱ የሚል አለ። ፍሮም ማለት እናንተ ፍላይ የምታደርጉበት ቦታ ማለት ነው፣ ወይም ያላችሁበት ቦታ ማለት ነው። ቱ ማለት ደግሞ በፈለጋችሁበት ቦታ የምትሄዱበት ማለት ነው። ዘን እዚህ ቱ የሚል አለ። እኔ ወዴት ልበለው? ኤግዛምፕል እኔ ሐዋሳ ልበለው። ሐዋሳ የሚል መጥቶልኛል። እዛ ሐዋሳ ልበለው። የምነሳበት ቦታ ፍሮም አዲስ አበባ ነው። የማርፍበት ቦታ ሐዋሳ ቢዮ መልሼዋለሁ ማለት ነው። ዘን ሌላ ደግሞ ዋን ዌይ ራውንድ ትሪፕ ኤንድ ማልቲ ሲቲ የሚል አለ። ዋን ዌይ ማለት አንድ ጊዜ ከሄድን አንመለስም ማለት ነው። ዋን ቲኬት ብቻ ነው ማለት ነው። ራውንድ ትሪፕ ከሆነ ደግሞ ሂደን ዶርሶ መልስ ማለት ነው። ማልቲ ሲቲ ማለት ደግሞ ኤግዛምፕል ከዚህ አዲስ አበባ ተነስተን ሐዋሳ አርፈን እንደገና ባህር ዳር ስንሄድ ከዛ ሌላ ሲቲም ስንንቀሳቀስ ማለት ነው። ወደ ብዙ ሲቲ ተንቀሳቅሰን መጨረሻ እዛው የምናርፍበት ቦታ ስንደርስ ማለት ነው። ሌላ እኔ ለእናንተ ለማሳየት ዋን ዌይ እለዋለሁ ማለት ነው። ሪፖርት ዴት የሚል አለ። እዛው ኤግዛምፕል ዴት ጆን 2026 የሚል አለ። በ19 ዕለት እናደርገዋለን ማለት ነው። ለእናንተ ለማሳየት ነው። ፓሰንጀር የሚል አለ። ዘን ኢኮኖሚ ቢዝነስ ቦዝ የሚል አለ። ለእኛ ፕሪፈራብል የሆነ ኢኮኖሚ ቢሆን ነው የሚሻለው። ቢዝነስ ትንሽ ብር ይጨምራል ማለት ነው። ለሀብታሞች ነው ለእኛ የሚቀንስልን። በኢኮኖሚ ብናደርገው ነው የሚሻል ማለት ነው። ኢኮኖሚ እናደርገዋለን። እዚህ ደግሞ ሴሌክት ዘ ናምበር ኦፍ ፓሰንጀር የሚል አለ። አዳልት ከሆነ የሁለት ሰው ነው የሶስት ነው የምትቆርጠው የሚል አለ። እኔ አንድ ብያለሁ ማለት ነው። አንድ ሰው የምትሄድ ከሆነ አንድ ሰው ታደርገዋለህ። ሁለት ሰው ከሆነ ቁጥር ይቀጥላል ማለት ነው። ቻይልድ ካለህ ደግሞ መሙላት ትችላለህ። ያለህንን ልጆች እዚህ መምረጥ ትችላለህ ማለት ነው። ኢንፋንት ማለት ደግሞ ከ0 እስከ 23 መንዝስ ያሉ ህፃናት ማለት ነው። ከ2 ዓመት በታች የሆኑ ልጆች እዚህ መመዝገብ ትችላለህ ማለት ነው። በዚህ ልክ ከመረጥን በኋላ እኔ የመረጥኩት አንድ አዳልት ብቻ ነው የሚሄደው ነው ለእናንተ ለማሳየት የመረጥኩት እና ኮንፊርም እላለሁ ማለት ነው። መጨረሻ ሰርች ፍላይት እንለዋለን ማለት ነው። ዘን እዚህ መምረጥ አለብን። ዩ ሃቭ ፕሩፍ ኦፍ ሬዚደንስ ኢን ኢትዮጵያ የሚላለ በፓስፖርት ነው የምትሄደው ወይስ በአይዲ ነው? በሬዚደንት ፐርሚት አይዲ ነው የምትሄደው ወይስ ቀበሌ አይዲ ነው የሚላለ አማራጭ አለ። በሱ ለአንተ የሚመችህ መምረጥ ትችላለህ። በሬዚደንስ ኢን ኢትዮጵያ ነው የሚሄደው ምክንያቱም የኢትዮጵያ ዜጋ ስለሆነ ማለት ነው። እዚህ ኮንቲኒው እለዋለሁ። ዘን እዚህ የሚመስል አምጥቶልኛል። ዘን ዝርዝሩ ማየት ከፈለግን ደግሞ እዚህ ሰርች ፍላይት የሚል አለ ማለት ነው።
ነው። ዘን እዚህ የሚመስል የክፍያው እና የጊዜው ሰሌዳ ሊስት አምጥቶልኛል ማለት ነው። ሰው በዚህ ፍላይት ባለበት ዕለት መርጠን መመዝገብ ነው ማለት ነው። አሁን ማንዴ ጁን አለ በረራ፣ ቲውስዴይ አለ። በፈለጋችሁበት ጊዜ እዚህ ራሱ እመርጠዋለሁ ማለት ነው። ኢኮኖሚ ፕሮሞ መሆንን ዋጋው አምጥቶልኛል ማለት ነው። ሰው የዝርዝሩ ክፍያም እዚህ አለ ማለት ነው። እዚህ ሴሌክት እንለዋለን ማለት ነው። ስለዚህ እዚህ ዝርዝር አምጥቶልኛል። የምትይዘው እቃ ስንት ኪሎ ግራም ነው፣ ፊውስ ስንት ይሆናል፣ ፕራይሱ ማለት ነው ስንት ይሆናል ምናምን የሚላለ በዛ ልክ ዝርዝሩ ማየት ትችላላችሁ። ዘና እኔ ኮንፊርም ላለው ማለት ነው፣ እስማማለሁ ማለት ነው። እዚህ የሚመስል ኢንተርፌስ ደግሞ የእናንተ ማንነት የምታስገቡበት ኢንተርፌስ ነው ማለት ነው። ሶ የእናንተ ስም ታስገባላችሁ ማለት ነው። እኔ አማኑኤል ላለው ከዛ ላስት ኔም እናንተ ስማችሁ ነው የምታስገቡት። ላስት ኔም ማለት የአባታችሁ ስም ማለት ነው። እኔ ደጀን ዘን ዴት ኦፍ ቤርዝ የሚላለ እናንተ የተወለዳችሁበት ቀን ራሳችሁን ትመርጣላችሁ ማለት ነው። ሜል እና ፊሜል የሚላለ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ማለት ሴት ከሆናችሁ ሴት ትላላችሁ ማለት ነው። ፓስፖርት ኢንፎርሜሽን የሚላለ ፓስፖርት ካስገባችሁ የፓስፖርታችሁ የተሰጣችሁበት ካንትሪ እና ኤክስፓየር የሚያደርግበት እና ናሽናሊቲ ምናምን ታስገባላችሁ። ከዛ ወደ ኮንታክት የሚላለ ኢሜይል ታስገባላችሁ። ኢሜይል ቢሆን ተመራጭ ነው፣ ምክንያቱም ኢሜይላችሁ በትክክል የምትጠቀሙ ከሆነ በኢሜይል ነው አሪፍ ማለት ነው። ሶ ኢሜይላችሁ እዚህ ታስገባላችሁ፣ ወይም ስልካችሁም እዚህ ማስገባት። አዲስ ኢንፎርሜሽን ካለ በስልክ ወይም በኢሜይል ይልክላችሁ ማለት ነው። ወይ ኢመርጀንሲ ኮንታክት የሚላለም የእናንተ በአደጋ ተጠሪ የሆነ ሰው ታስገባላችሁ ማለት ነው። ሶ እዚህ ያስገባችሁበት ኢንፎርሜሽን በሙሉ አግሪ የምታደርግበት እዚህ ያለ መጀመሪያ እዚህ ኮንታክት እና የፓስፖርት ኢንፎርሜሽን ልሙላ ማለት ነው። ሶ ኢሜይል፣ ካንትሪ ኮድ ነው የኢትዮጵያ የካንትሪ ኮድ፣ የስልክ ካንትሪ ኮድ፣ ማይ ፎን ነምበር አስገባለሁ። 9 ብለን ነው የምንጀምረው። ካንትሪ ኮድ ካስገባን 9 ብለን ነው የምንጀምረው ማለት ነው። ኢመርጀንሲ ኮንታክት የሚላለ መተው ይችላለሁ፣ ኦፕሽናል ነው። ሶ እዚህ አግሪ እላለሁ ማለት ነው። ዘን ኮንፊርም ፓሰንጀር ወደዚህ አምጥቶልኛል ማለት ነው። ሶ እዚህ ኢንሹር ዩር ኔም ማችስ ዩር ፓስፖርት ኤንድ ቼንጅስ ከፓስፖርት ማች የማያደርግ ስም ከሆነ ኤዲት ማድረግ ትችላለህ እያለኝ ነው። መጨረሻ ወደ መክፈል ነው ወደ መክፈል ወይም መቁረጥ ነው የምንሄደው፣ ወደ ገንዘብ መክፈል ማለት ነው። ዘን ኮንቲኒው ቱ ፔመንት የሚላለ ወደዛ እንቀጥላለን ማለት ነው። ሰው መጨረሻ የመክፈያ ሜቶዱ እዚህ ይመስላል ማለት በቪዛ መክፈል እንችላለን፣ በዩኤቲፒ መክፈል እንችላለን፣ ማስተር ካርድም አለ የኢንተርናሽናል መኒ ኤክስቼንጅ ማለት በዛም መክፈል እንችላለን። በኢትዮጵያ በኢንተርናል ባንኪንግም መክፈል እንችላለን። የኢትዮጵያ ንግድ ባንክ አለ፣ አቢሲኒያ አለ፣ አዋሽ አለ፣ ቴሌብር አለ፣ ህብረት፣ ዳሽን ሁሉ ባንኮች አሉ። እዚህ ወጋገን አለ፣ ሰፋሪ፣ ኤምፒኤስ ማለት ነው መክፈል እንችላለን። ሁሉ ባንኮች እዚህ አሉ። የምንከፍልበት ባንክ መርጠን በዛ መክፈል እንችላለን ማለት ነው። እኔ የኢትዮጵያ ንግድ ባንክ ነው የከፈልኩ ማለት ነው። የኢትዮጵያ ንግድ ባንክ ሰሌክት አደረኩት ማለት ነው። የኢትዮጵያ ንግድ ባንክ የመክፈያ ኮድ ይልክልኛል። ታዲያ እኔ እዛው አግሪ እንለዋለን። ዘን ኮንፊርም ቱ ቡኪንግ ማለት የምንቆርጥበት መጨረሻ ማለት ነው። እዚህ ኮንፊርም ቡኪንግ የሚላለ ኮንፊርም እንለዋለን ማለት ነው። መጨረሻ የፔመንት ሂደቱ እዚህ አምጥቶልኛል ማለት ነው። እዚህ ፕሪንት ማድረግ ከፈለጋችሁ ፕሪንት ማድረግ ትችላላችሁ ማለት ነው። የፔመንት ሜቶዱ ወደ ሜሴጅ ኢሜይል ይላክልኛል። በዛ መክፈያ ኮድ በመረጥንበት የባንክ ሲስተሙ መክፈል እንችላለን ማለት ነው። እዚህ ለእናንተ ለማሳየት እዚህ ይገባለሁ ማለት ነው። ቡኪንግ ሪፈረንስ የሚላለ እዛው ነው፣ ኮዱ ከዚህ ነው የምንወስደው ማለት ነው። የመክፈያው ኮድም ቶሎ ብሎ ልክልኛል። እዚህ የሚመስል ያስገባንበት ፕሮሲጀር በዚህ መልክ አምጥቶልኛል ማለት ነው። የመምረጥያ ሂደቱም እዚህ የሚመስል አምጥቶልኛል። መክፈል እንችላለን ማለት ነው። ዘን የሪፈረንሱ ኮድ ወደ ኢትዮጵያ ንግድ ባንክ አስገብተን መክፈል እንችላለን ማለት ነው። ኮዱ እዚህ ይመስላል። መጨረሻ እዚህ አፕሊኬሽን ላይ ወጥተን እዛ ቼኪን የሚል ነክተን እዛው ኤኒ ፍላይት የሚል አለ። እዛው ቡኪንግ ሬፈረንሳችን ኮዱ ማለት ነው እዚህ እናስገባዋለን። ዘን አንድ ላስት ኔም እናስገባለን። ከዛ ኮንቲኒው እንላለን ማለት ነው። ዘን እኔ እስቲ ኮዱ ላመጣው። በመጨረሻ ኤኒ ፍላይት በሚል ከገባን መጨረሻ የሰጠንን ኮድ ወይ የከፈልንበትን ኮድ እዚህ እናስገባዋለን ማለት ነው። ዘን እዚህ ኮዱ አስገባለሁ። ዘን እዚህ ላስት ኔም አስቀምጣለሁ ማለት ነው። መጨረሻ ያስቀምጥበትን ስም ማለት ነው። ዘን ኮንቲኒው እላለሁ ማለት ነው። ኮንቲኒው እላለሁ። ዘን መጨረሻ ከየት ወዴት አፕላይ እንዳደረግኩና ምናምን ሁሉ እዚህ አስቀምጦልኛል ማለት ነው። አንሳይንድ ይለዋል ማለት ነው። ስላልከፈልኩ ነው ማለት ነው አንሳይንድ ያለው። በዚህ መልክ አየር በቀላሉ መቁረጥ እንችላለን ማለት ነው። እዚህ ችለን ማለት የቤተሰቦችና የእናንተን እንግልትና ኪሳራ አድናችሁ ማለት ነው። በዚህ መልክ መሙላት ትችላላችሁ ማለት ነው። ለተከታተላችሁ በጣም ነው የማመሰግነው።